ዓለም አቀፉ የገንዘብ ተቋም IMF እንደዘገበው ከሆነ በያዝነው የፈረንጆቹ ዓመት ኬንያ ኢትዮጵያን በመብለጥ የምስራቅ አፍሪካ ግዙፉ ኢኮኖሚ ትሆናለች። በዚህ ዓመት መጨረሻ የኬንያ ጥቅል ሀገራዊ ምርት $132 ቢሊዮን ይሆናል ተብሎ የተገመተ ሲሆን በአንጻሩ ኢትዮጵያ $117 ቢሊዮን ጥቅል ሀገራዊ ምርት ይኖራታል ተብሏል። ከቀዳሚው ዓመት አንጻር ኬንያ $11 ቢሊዮን እድገት ስታስመዘግብ ኢትዮጵያ ግን ምርቷ በ26 ቢሊዮን ቀንሷል። የብርን የመግዛት አቅም እስከ 55 በመቶ በማዳከም ብድር የመክፈል ጫናዋን ለማቃለልና ተጨማሪ እርዳታን ለማግኘት ኢትዮጵያ ጥረት ብታደርግም በተደራራቢ ግጭቶች፣ በዓለም አቀፍ ችግሮችና በአየር ንብረት ለውጥ ከጊዜያዊ መተንፈሻ የበለጠ ቋሚ ኢኮኖሚያዊ መፍትሄ ልታገኝ አልቻለችም ብሏል ቢዝነስ ኢንሳይደር አፍሪካ። ሲጂቲኤን አፍሪካ በበኩሉ ለዚህ መነሻው የብር የመግዛት አቅም መዳከም ነው ብሏል። የብር የመግዛት አቅም መዳከሙ ቀድሞም ለቁጥጥር አዳጋች የሆነውን የዋጋ ግሽበት የበለጠ አባብሶታል። ኬንያ በተቃራኒው በአንጻሩ ችግሮቿን ተቋቁማ የተረጋጋ ማክሮ ኢኮኖሚ ማንበር ችላለች። የኢኮኖሚዋ ዘርፈ ብዙ መሆን ከስኬታማ የባንክ ዘርፏና የተረጋጋ ምንዛሬ ጋር ተደምረው በምስራቅ አፍሪካ የበላይነትን ለመቆናጠጥ ከጫፍ ደርሳለች። የኬንያ መገበያያ የሆነው ሺሊንግ በ2024 በ21 በመቶ የመግዛት አቅሙን በማሳደግ ከዓለም ቁጥር 1 የተሻለ አፈጻጸም ያለው ምንዛሬ ለመሆን ችሏል። ይህም ኬንያ የ15 ቢሊዮን ቦንድ እንድትሸጥ በማስቻሉ ያላትን ተቀማጭ የውጭ ምንዛሬ ከፍ አድርጎላታል። ኬንያ ይህንን ስኬት ታስመዝግብ እንጂ የራሷ ፈተናዎች የሉባትም ማለት አይደለም። ፕሬዝዳንት ዊሊያም ሩቶ ተጋኗል በተባለው የግብር ጭማሪ በ2023 ትልቅ ህዝባዊ አመጽን አስተናግደዋል። የዚህ ትርምስ ምጣኔ ሀብታዊ አንደምታም ቀላል የሚባል አልነበረም። የናይሮቢ አክሲዮን ገበያ ከ600 ሚሊዮን የአሜሪካ ዶላር በላይ በሁለት ሳምንት አመጽ ብቻ አጥቷል። ሌላው ደግሞ የኬንያ ዲያስፖራ ተሳትፎ ሲሆን በውጭ የሚኖሩ ኬንያውያን ወደ ሀገራቸው የሚልኩት የውጭ ምንዛሪ በከፍተኛ ሁኔታ እድገት አሳይቷል። ቀጣዮቹ ጊዜያት ለኬንያም ሆነ ለኢትዮጵያ አስተማማኝ ናቸው ለማለት ያስቸግራል። በተለይም አሜሪካ ከተለያዩ ሀገራት ጋር የገባቸው የንግድ ጦርነት ከሌሎች ዓለም አቀፋዊ ችግሮች ጋር ሲደመር እንደ ብዙ የዓለማችን ሀገራት ኢትዮጵያና ኬንያም ብዙ ስራ እንደሚጠብቃቸው ያሳያል።